ሎተሪ አልቆርጥም ስትላል ነበር እንዴ? የማይወጣልኝ ከሆነ ነው። አሁን እኮ እርግጠኛ ሆንኩ እንደሚወጣልኝ እርግጠኛ ነኝ። በምን አወቅ? ያው ቁጥሩ በህልሜ ያየው እያልኩሽ። እንዴት እርግጠኛ ነው? ሂሩቴ ደግሞ እኔ ህልሜ መሬት ጠብ አይልም። ይኸውልሽ ለምሳሌ ከትላንት ወዲያ በሬ በርባሬን በህልሜ ያየሁት ዛሬ ጠዋት ከባስ ሲወርድ አገኘሁት። እሺ አንድ ቀን ዞን ሆዴ ላይ ሲረግጠኝ አየሁ። በነጋታው ከሊፍት ስወርድ አንድ ወፍራም ዞን የሚያክል ሰውዬ ገፍቶኝ ረግጦኝ አለፈ። አንድ ቀን በህልሜ 200 ብር አየሁ። በነጋታው ከቢሮ ስወጣ 100 ብር አገኘሁ። 100 ብርስ ተተሳሰበልሽ እንዴ? የህልሙ ይሆናል ያየሁበት ተቆርጦ። ህልም ብዙ ጊዜ በተቃራኒ ነው የሚሆነው። እሺ በህልም 20 ሚሊዮን ብር ሎተሪ መድረስ ምን ማለት ነው? ምን እንጃ። ወይም 20 ሚሊዮን ብር አለ መድረስ ይሆናል። እባክሽ ተይ፣ እኔ ህልሜን አምነዋለሁ። አትጠራጠሪ፣ የ20 ሚሊዮን ብር ጌታ ነኝ። እሺ አሁን ይሄን ቁጥር ያዘ ሎተሪ ከየት ታመጣለህ ንገረኝ። ወይ እንደው አንዳንዴ ግን የት ነው ያገኘውሽ? በስ ይህቺ ንግግር ተው ብዬ ካለው ነግሬያለሁ። ቆይ ነገ ስራዬ ምንድን ነው ሂሩት? ይሄን አሳደው መቁረጥ አይደል እንዴ? ይሄን ቁጥር ይዘህ ከሎተሪ አዟሪ ጋር ይሄን ቁጥር ያላችሁ እያልክ ልትጠይቅ ነው? አሁን ገባሽ? አሁን ገና ገባሽ? እሱን ታዩ፣ እሱ ለኔ ታዩ ሂሩቴ። አሁን ይልቅ ምን እንደምገዛልሽ የኔ ገዳም ምን እንደምገዛልሽ ብቻ ንገሪ። በቃ እንግዲህ ካመንክ የሳምሪ አይነት ሀብል ግዛልኝ። ቆንጆ ነው እሱ። ከሳምሪ አናት አትወርጂ፣ ደህና ነገር ጠይቂ። በቃ ሀብል ይበቃኛል። 20 ሚሊዮን እኮ ነው። በስ አሁን ደክሞኛል፣ ልተኛበት። አትረብሸኝ። አንተም ሰክራል፣ ብተኛ ነው የሚሻል። ምን ቸገረኝ? የሳምሪ አይነት ሀብል ብለሻል። ልተኛበት አልኩ። ጥሩ፣ የሳምሪ አይነት ሀብል። እኔ ስም ምን አስጠቀሰኝ? የእገሊት አይነት ሀብል እኛ እናቃታለን። አለቀ።